ሰውየው ምንም አይነት የሰው ባህሪ የለውም እያልኩ ነው መድብል። እርኩስ መንፈስ የተጋባው ሰው ነው። ጭራቅ ታውቃለህ እንዴ? ሰው እንዴት ነው መገረፍ የሚያስደስተው? በቃ ስቃይ የሚያስደስተው ሰው እኮ ነው። እና ይሄን መፍራት የለብን። ወይ ፎቶ አለ? እኔ ጋር አንድ ፎቶ አለ። እንዴ ከየት አገኘሽ? መቼ አንስተሽ ነው? ባለፈው ነው ስታወሩ ያነሳኋችሁ። እስኪ አቅብኝ አምጪ። ቆይ ስሜ ማን ነው አላችሁ? አክሊሉ። ምንድን ነው? ታውቀዋለህ እንዴ? አዎ አውቀዋለሁ። ከብዙ ዓመታት በፊት አውቀዋለሁ። ቆይ እንዴት ተገናኛችሁ? ምን አገናኛችሁ? ሞገስ የት ነው የምትተዋወቁት? ሞገስ አውቀዋለሁ። በጣም ክፉ ሰው ነው። በጣም ክፉ ሰው ነው። አውቀዋለሁ እኮ። የት ነው የምትተዋወቁት? ንገረኝ። የት? በፊት ከመታሰሬ በፊት አውቀዋለሁ። ያኔ ወጣት ሳለው አውቀዋለሁ። ያኔ አፍላ ፍቅር ሳለው አውቀዋለሁ። ያኔ ብዙ ተስፋ እያለኝ ያውቀው ነበር። ሞገስ ይሄ በጣም ክፉ ሰው ነው። ከመታሰሬ በፊት ነው የማውቀው። ምን ሲሰራ ነው የምታውቀው? ቆይ ቤትህን በሐሰት ሰነድ የነጠቀ ይሄ ሰው ነው? አዎ። እሱ ቤት ገብተህ ነው ሞገስ በህይወት የወጣው? ከአንዴም ሁለቴ። ሞገስ በጣም ትልቅ ስህተት ነው የሰራው። በጣም ትልቅ ስህተት። ሉላ እንዴት አንቺ ዝም ትይዋለሽ? ምን ላድርግ? ከአንዴም ሁለቴ ሳይነግረኝ ነው የገባው። ኋላ ግን አስረድቶኛል። ሞገስ ምን ሆነሃል? አንበሳውን ለማደን እኮ በመርዝ የተለወሰ ስጋ ታበለዋለህ እንጂ ከአንበሳው ላይ ስጋ ቆርሰህ ለመግደል ትሞክራለህ እንዴ? መድብል ትንሽ እያጋነንከው ነው። ሞገስ ከምፈልጋቸው ሰዎች አንዱ ይሄ ነው፣ ግን ትክክለኛ ስሙ አክሊሉ አይደለም። አንተን ምን አድርጎሃል? ለምንስ ነው ስትፈልገው ይኖርከው? ሞገስ ለምን እንደምፈልገው አሁን አልነግራችሁም፣ ግን አንተ ቤት ውስጥ እየኖረ ያለው ይሄ ሰውዬ ከሆነ በጣም ጥሩ ነው። እንዴ ምኑ ነው ጥሩ? ሞገስ እንዲህ አይነት ሰው ፊት ለፊት አይኬድበትም። እንዴት አድርገን ከዚህ ቤት እንደምናስወጣው፣ እንዴት አድርገን ህይወቱን ከከተተበት ጥልቅ እሳት አንድ ደን እንደምናስወጣው አንድ ባንድ እናቅዳለን። አንድ ባንድ። የምፈልጋቸው ፋይሎችን ቤት ውስጥ አግኝቻቸው ነበር። ነገር ግን ቤት ውስጥ ያለችው ልጅ እኔን ካላስወጣኝ አልሰጥህም አለች። ምንድን ነው ልጅቷ? ለረጅም ጊዜ ቤት ውስጥ አግቷት የቆየች ሴት ናት። ሞገስ ችግር የለውም፣ እንዳይመለስ አድርገን ወደማያበቃ ጥልቅ ሽንፈት እንወረውረዋለን። እሺ ትክክለኛ ስሙ ማን ነው? የሁላችንም ትክክለኛ ስም የሚታወቀው እኮ የምንፈልገውን የሆንንለትና ያገኘንለት ነው። እመኔ ሞገስ፣ እቅዳችንን አንድ በአንድ እናቅዳለን። እመኔ፣ ቤትህን እናስመልሰዋለን። እኔም የምጠይቀው ጥያቄ አለኝ። መድብል የት ነው የምትተዋወቁት? እሱም በዝርዝር ራሱን ትጠይቀዋለህ። የት እንደምንተዋወቅ ትክክለኛ ስሙ ማን እንደሆነ በደንብ አድርገህ ትጠይቀዋለህ። ያዥ ሉላ። ታውቂያለሽ፣ ይህን ያክል እድሜ የምኖር አይመስለኝም ነበር። እኔ ቀኑንም ሌሊቱንም ነው የኖርኩት። እንቅልፍ አይወስደኝም፣ ግን ደግሞ ረዥም እድሜ ኖርኩኝ።
ቆይ ለምን አዲስ ህይወት አትጀምርም? የራስህን ህይወት ለምን አትጀምርም? እባክህ በቃ እኔን ተወኝ። ዝም በይ አንቺ፣ ዝም በይና አዳምጪ። ካልፈለግሽም አታዳምጪ። እሺ በልጅነቴ አንገተ ሰባራ ነበር የምባለው። ግን እኮ አንገቴ ተሰብሮ አልነበረም። በትህትና አጎንብሼ ዝቅ ብዬ እሄድ ስለነበረ በሄድኩበት ቦታ ሁሉ በደረስኩበት ስፍራ ሁሉ እኔን ያልሰደበ እኔ ላይ ያላላገጠ እኔ ላይ ያልተዛበተ ማንም ሰው አልነበር። ትምህርት ቤት፣ ሰፈር ውስጥ፣ እቤት፣ አጠቃላይ የደረስኩበት ስፍራ ሁሉ እኔ ላይ ያላላገጠ በእኔ ያልተዝናና በእኔ ያላሾፈ ማንም አልነበር። ማን? ቆይ ልጅ እያለ ዝምተኛ ነበርክ? ቂመኛ ነበርኩኝ። እያንዳንዷን ነገር በአእምሮዬ እመዘግብ ነበር። እስካድግ ድረስ በጣም ቸኩዬ ነበር። በጣም የፈጣሪን ሕልውና መጠየቅ የጀመርኩት ገና በልጅነቴ ነበር። በዛ በጨቅላ እድሜ ማንም እየመጣ ሲኮረኩመኝ፣ ማንም እየመጣ እንደፈለገ ሲያደርገኝ፣ ራሴን መከላከል ሲያቅተኝ እያየ ዝም ሲለኝ ምንም አላልኩት። ምንም። ለሌላው ትኖር ይሆናል፣ ለእኔ ግን የለህም ነበር ያልኩት። እስካሁንም አለሁ አላለኝ። Rodriguez. And Bolo and Martinez. Leading the Argentina goal. In terms of controlling the possession, this is Switzerland's best spell of the game. Beyond the Argentina distance, and Martinez sharply down to... መቼ? አሁን ዛሬ ማታ። እርግጠኛ ነሽ? አዎ፣ ሲያወራ ሰማሁ። ቆይ ምን ሊሰራ መጣ? እኔ እንጃ። በእርግጠኝነት ሞገስ ሊያግዘው ነው የሚሆነው። ሞገስ እኮ እኛን እዚህ ቤት ያስገባን የሆነ ዓላማ ቢኖረው ነው። ምንድን ነው ዓላማ? አላውቅም፣ ግን አክሊሉን ከዚህ ቤት ውጭ የሚያውቀው ይመስለኛል። እንዴት ጠረጠርክ? ሞገስ በጣም አደገኛ ሰው ነው። ሚስጥር ይጠብቃል እና የአክሊልን እያንዳንዱን ቤቶች ቁልፍ እየከፈተ የሚገባበት የሆነ ዓላማ አለው። በቃ ካላማከረ ከዚህ በኋላ ጣልቃ ትግባ። እኔ ግን ምን እንደተመኘው ታውቂያለሽ? ምንድን ነው? አክሊሉን እንደዚህ ጨካኝ ያደረገው ነገር ምንድን ነው? ምን ቢገጥመው ነው እንደዚህ በጣም አደገኛ ሰው የሆነው ብዬ አስባለሁ። እኛ ምን እናውቃለን? ከእሱ ጋር መቀራረብ የለብንም። ሲጀምር የራሳችን ህይወት ብንኖር ነው የሚሻለው። እዛ ቤት ያለችውን ልጅ ለምን አግቶ እንዳስቀምጣት፣ ለምን እንደሚያሰቃያት፣ ለምን ራሱን እንደሚያስገርፉላ ማወቅ እፈልጋለሁ። የምር ከክፉ ሰዎች መራቅ ነው የሚሻለው። እኔ በራሴ ባይት አይቼዋለሁ፣ ከእሷ ተምሬያለሁ። ስለዚህ በማይገባው አትግባ። በቃ ውጡ፣ ልቀቁ ሲለን መውጣት ነው ያለብን። ምርተኛ እባክሽ።
ልጅነቴ ጉድለትና ስቃይ መከራ የበዛው ነበር። ስቃይ አድጌ ማራራልኝ ተሰቃየው። በስቃይ አደግኩኝ። ሰዎች የሚሉትን ደስታ እኔ አላውቀውም። የኔ ደስታ ስቃይና ህመሜን ችዬ ዋጥ አድርጌ ያንን ስሜት መልሼ ሳዳምጠው ብቻ ነው። ስገረፍ ያመኛል፣ ጩህ ይለኛል። እሱን ኃይል ስቆጣጠረው ህመሙን ውስጤ ላይ ስቀብረው ያኔ እደሰታለሁ። መገረፍ ማንነቴ ነው። ህመም ነው ያሳደገኝ። ህመም ክትባቴ ነው። ስቃይ ነው ሰው ያደረገኝ። መጨከኔ ነው እንደዛ እንደ ትል ረገጥ የነበርኩኝ ሰውዬ ዛሬ እንደ አውሬ የምፈራው። አሁን ላይ ለማንም አራራም፣ ለማንም። ሰገን ደግሞ በዚያች ወጣትነት በዚያ የአፍላ ጉልምስና እድሜ የተመኘሁሽ ልጅ እግር ቆንጅዬ ነበርሽ። እኔ ግን የተናኩረኝና እምቢ አልሽኝ። አሌ አልሽኝ። አላወቅሽኝም ነበር። እስኪመቸኝ ጠበቅኩሽ። ወደድኩት ባልሽ ወንድ አስገደልኩሽ። እኔ የሞት መላእክት ነኝና ገድዬ እዚሁ አስቀመጥኩሽ። ሰገን የማዝንላት ይመስላታል። በጭራሽ። ስጋዋን የምበላው ቅንጣት ያክል ርኅራኄ የለኝም። ለማንም የሰው ልጅ ቅንጣት ያክል ርኅራኄ የለኝም። ምክንያቱም ርኅራኄ ያሳይተውኝ አላደግኩም። በጭካኔ ነው ያደግኩት። በስቃይ ነው ያደግኩት። በመከራ ነው ያደግኩት። ስለዚህ ለማንም ርኅራኄ የለኝም። ለማንም። መጀመሪያ ይወዳ ይሄ ሰው አንድ ሰው ብቻ አይደለም። ይሄንን አስተውል። እንዴ መድብል፣ እዚህ እኮ ማንም መጥቶ ያውቅ። እስኪ እዚህ ቤት ውስጥ ስላለችው ልጅ ንገረኝ። ቆይ ምን አለች? ውስጥ ያለችው ልጅ ረጅም ጊዜ ነው የቆየችው። በጣም ረጅም ጊዜ። ምናልባትም ፀሐይን አይታ ሁላ ማታውቅ ፀሐይ የናፈቃት ሴት ናት። አንዳንድ ጊዜ ደግሞ አይምሯን ያማታል። ትክክል አይደለችም እኮ። ምን አለች? ከዚህ እንደምታስወጣኝ ቃል ግባልኝ አለች። አንድ ሰው ብቻ ነው ቤት ውስጥ ያለው? እኔ እንግዲህ ያየሁት አንድ ሰው። ጥሩ፣ እናስወጣታለን። ሰውየው ሚስቶቻችንን ይመኛል። እሱ እኮ ትንሽ ወንጀሉ ነው። ይሄ ሰውዬ ብዙ ነገር ያደርጋል። ሞገስ፣ አንዳንድ መሳሪያዎችን ላዘጋጅና ነገ እንገናኛለን። እንዴ መድብል፣ ዛሬማ እዚህ ደር መሽቷል እኮ። አይ መሄድ አለብኝ። ብሩክን ጥዬ የትም ማደር አልችልም። እሱም በዚህ ሰዓት በጣም አስቸጋሪ ሰው ሆኗል። በቃሽ እንግዲህ ካልክ በሩ ልክፈትልህ። አይ ሞጌ፣ አያስፈልግም። በገባሁበት እወጣለሁ። ግን እኔ የምልህ የልጅቷ እድሜ ምን ያህል ይሆናል? እርግጠኛ አይደለሁም፣ ግን 27 28 እንደዛ የሚሆናት ይመስለኛል። ስለ ቤተሰቧ ምንም የነገረች ነገር የለም? ማለቴ ስለ ወላጆቿ ምንም አላለችኝ። ጥሩ፣ በቃ ሞጌ፣ ነገ እንገናኛለን። እሺ። አክሊሉ የለም መሰለኝ። የለም። ይህ ጅራታም አተን ና፣ አተን እኮ ነው ና ብለህ። ሰላም አደርክ አክሊሉ? እዚህ
ምን አባ ገባ? ሰላም ባድር ባላድር አንተ ጥቁር አህያ። በቃ ማስመሰል ስራችሁ ነው አይደለም? አክሊሉ እዚህ ቦታ ደርሼ ነው። እና ቁጭ በል ቁጭ በል። ራዬ እንዴት አደርሽ? እንዴት አደርክ? እንዴት ነሽ? አብሬ አድረን ደህና ነሽ ትለኛለህ እንዴ? ምንሳ አብረን አድረን የሚሆን አብሬሽ ውዬ አቅፌሽ ከጎኔ የሆነሽ ሁላ እኮ ተናፍቀኛለሽ። እሺ አቶ ሞገስ ታውቂያለሽ፣ በጣም እኮ ነው የምታምር። እስካሁን መልኬን ወደኔ የጠበቀኝ? አይ እንደሱ እንኳን አይደለም። አስተሳሰብሽን እንዴ በቃ ሁሉ ነገርሽን ብዙ ነገር የምትወደኝ ከሆነ ምን እንዳማረኝ ታውቃለህ? ትልቅ ሰርግ። ትልቅ ሰርግ? አንቺ አምሮሽ? ታዲያ ምን ችግር አለው? እዚህ ቤት ውስጥ እዚህ ግቢ ውስጥ ይኸውልሽ ድፍን አዲስ አበባ የሚደነቅበት ሰርግ ደግሼ ነው ማገባሽ። እዚህ ግቢ? እዚህ ግቢ ውስጥ እንዴ ሲዳተሽ ቀለበቱስ? ከሳጥባው ልጅው ነው። ዋሽተሽ ነው። ይሄማ ሞገስ በእናትህ እያሳመምከኝ ነው። እንዴ አሳማምኩሽ እንዴ? ሉላዬ የኔ ሉላ ይቅርታ አልኩሽ እኮ። የኔ ሉላ በጣም አሳማምኩሽ እንዴ? እንዳታዩን አይዞሽ በቃ አሁን ስለዚህ ስለ ሰርጉ እናስብ ማለት ነው። አስብበት። ቁጭ በል። እኔ የምልህ እነዚህ ጎረቤቶች ምን እያደረጉ ነው እስካሁን ድረስ የሚተኙት? ለምንድን ነው የሚያረፍዱት? ያው የባልና ሚስት ነገር። ኤፍራታን የት አገኘሃት? ሰው ቤት ነው ያየኋት። እንዳያት ልትሸጣት አስበህ ነበር አይደል? ኧረ አይደለም፣ ወድጃት ነው። ወደድኳት። አይገርም? ምኗን ነው የወደድከው? አጎራረሷ፣ አክሊሉ፣ አበላሏን ብታየው የራበው ዘንዶ ይጉረስህ። እሺ እንከፍ ደላላ ታውቃለህ፣ እንቅልፍ አልተኛም፣ ተኝቼ አላውቅም። በዚህ የተነሳ ሰው በጣም ነው የሚያስጠላኝ። ጥሩ ነው። በህይወቴ የምወደው አንድ ሰው ብቻ ነው። በእውነት አለ እንዴ የምትወደው? ታድሎ ሴት ናት። ያው ታድላ አግባት። አንተ ደደብ፣ እናቴ ናት። ውይ አክሊሉ፣ በህይወቴ የምትወደኝ ብቸኛዋ ሴት እሷ ነች። እኔም በጣም ነው የምወዳት። እስካሁን ሰዓት ድረስ ያለምንም ምክንያት የምትወደኝ እሷ ብቻ ናት። እውነት ነው። ኧረ እውነት ነው። እናቴ ወደዚህ ቤት ትመጣለች። ኧረ እባክህ ዶርም ያስፈልጋችኋላ። በቃ እኔና ኤፍራታ እንለቅ፣ እሳቸው መጥተው ያርፋሉ እዚህ። የእሷ አክሊሉና እኔ አሁን ያለሁት አክሊሉ በጣም እንለያያለን። እሺ በቃ አክሊሉ ሊድ። ቁጭ በል እንዴ አክሊሉ ቁጭ ብያለሁ እኮ። እናቴ አንድ ልጇ ነኝ። በጣም ነው የምትወደኝ፣ በጣም ነው የምወዳት። ግን እናቴ አንድ ትልቅ ወንጀል አለባት፣ በጣም ትልቅ ወንጀል። ምንድን ነው ወንጀላቸው? የዚህን ዓለም ክፋት እያወቀች እኔን መውለዷ። መወለድ አልፈልግም ነበር። በእውነት አክሊሉ አሁን ገና አንድ ሆነ። በእውነት እኔ መወለድ አልፈልግም ነበር። እዚህ ዓለም ላይ አስገድደው ነው ያመጡኝ። አልወለድም የሚለውን መጽሐፍ ታውቃለህ አይደል? እሱ በእኔ ህይወት ላይ ተመስርቶ የተጻፈ ነው። ይኸውልህ አልወለድም ብዬ እምቢ ብዬ ዶክተሮች የእናቴን ሆድ ለ6 ቀደው ነው ያወጡት። ትበል ድስታፍ ቀዳዳ ሰው ቁም ነገር እያወራ ትቀልዳለህ አይደል? አሁን ቀጥ ብለህ ተነስ እናውጣ። ውጣ አመዳም እንከፍ ደላላ
ቆይ ግን ሞጌ ንገረኝ እስቲ መቼ ነበረ ቤትን የነጠቁ? ታሪኩ ረጅም ነው፣ ብዙ ነው ታሪኩ። እስቲ ንገረኝ። ቆይ ቤትን የሚያህል ነገር እንደዚህ በቀላሉ መንጠቅ ይቻላል እንዴ? በቀላሉ እንኳን አይደለም፣ በብዙ ዝግጅትና ጥንቃቄ በተሞላበት ነው ቤቴን የዘረፉ። ያን እንዳሁኑ በዲጂታል አልነበረም ያለው ነገር። ዲጂታል የሚባል ነገርም አልነበረም። ፋይሉ ጠቅላላ የነበረው በወረቀት ነው። ለመጀመሪያ ጊዜ የገባው ተከራይ ሆኖ እና በብዙ ገንዘብና በድለላ ሐሰተኛ ሰነዶችን በማዘጋጀት እኔ ሳላውቀው ቤቱን በስሙ እያዞረ ነበር። እሺ። ከክፍለ ከተማ ሲደወልልኝ ለኮንፈርሜሽን ነበር። እኔ ግን ወደዛ በሚሄድ ሰዓት እነሱ ከመንገድ ላይ ወስደው አሰሩ። ጨለማ ክፍል ውስጥ ነበር ያሰሩ። ያው እኔ ማስፈለጋቸው ሳስ ስለነበር የግድ መፈረም ስለነበረብኝ ማለት ነው። ከዛ በኋላ ግን ከግል እስር ቤታቸው አስወጥተው በወንጀል አሳሰሩ። ሁሉን ነገራቸውን ጨራረሰው ቤቱን በራሱ አዞሩ። ዛሬማ ብሶባታል። ምንድን ነው ባሏ አቅፏት አይተኛም እንዴ? አክሊሉ ተረጋጋ። ሄደህ ወይም በድፍረት የፈለገችው ነገር ጠይቃት። አየህ አይደለ? አክሊሉ ደፋር ነው፣ በጣም ደፋር ነው። አንተም ደግሞ ደፋር መሆን አለብን። እኛም ከደፈርን እናደርገዋለን። አሁን ትክክለኛው ሰዓት ነው። ሉላ አሁን ስራዋን ትጀምራለች። መድብል፣ እኔ ግን ፈርቻለሁ። አይ ሞገስ፣ ተው እንጂ ተው፣ አትፍራ። ደፈር በል፣ ቆፍጠን በል። ሴቶች እኮ እንደውም ከኛ በተሻለ ልብና ብልሃት አላቸው። እኔ የምልህ ግን መድብል፣ የቀድሞ ፍቅረኛ ማለት የታሰርክባት እንዴት ነበር ግንኙነታችሁ? ያን ያህል እየተዋደዳችሁ ያን ነገር እንዴት ልታደርግ ቻልክ? ሞጌ፣ የመጀመሪያ የነበር የምትለኝ የመጀመሪያ ወይ ማሬዋ። ቆይ ግን ምንድነው እሱ? ምንድነው እንደዚህ ፂምክ የበዛው እንዴ? ጫካ እኮ ነው የሚመስለው። አዳም ችግር አለ። አንድ ቀን የከፋሽ ቀን ገብተሽ ትሸፍችበታለሽ። በጣም ነው እሺ የምወድ ማሬዋ። እኔም በጣም ነው የምወድሽ፣ በጣም ነው የማፈቅርሽ። እሺ አፍንጫዬን ሳሚ። አሁን ደግሞ አገጬን ሳሚ። እሺ አሁን ደግሞ እኔን ሳሚ። እሺ አሁን እዚህ ጋር እንድትነክሰኝ እፈልጋለሁ። ማሬዋ፣ እኔ ግን ያንቺ መቀለጃ ነኝ በል እንዴ? እምቢ ልትለኝ ነው እንዴ? አዎ እምቢ። እሺ በቃ እሺ። ታውቂያለሽ አይደል? ከማር ከወተትም በላይ ነው የምጣፍጭው። እሺ በቃ ይሁንልህ።
ማርያም አንድ ጥያቄ ልጠይቅሽ። ሰገን ማለት ምን ማለት ነበር ያልሽ? ሰገን ማለት ገነት አካባቢ የሚገኝ ወንዝ ማለት ነው። እና አንቺ የገነት ወንዝ ነሽ? አዋ እንዴት እኮ እንደምወድሽ ምን እወድሃለሁ። እኔ የምልህ ስንት ልጆች ነው ግን የምንወልደው? በጣም ብዙ ልጆች። ምድርን እንደ አሸዋ ነው የምንሞላት፣ ልክ እንደ አብርሃም ዘር። ኧረ እባክህ ግን መቼም አንለያይም አይደል? እኔና አንቺን የሚለየን ሞት ብቻ ነው። እሺ የሆኑ የማላውቃቸው ሰዎች እየተከታተሉኝ ነው። ማሪዋ ፈርተሽ እንዳይሆን ዝም ብሎ በሌለ ነገር ማለት ነው። እኔ እንጃ ይከታተሉኛል። ወደ ሱቅ ስሄድ፣ ትምህርት ቤት ስሄድ ብቻ ይከታተሉኛል። አሁን ራሱ እዚህ ያሉ ነው የሚመስለኝ። አለሁልሽ ሰገን፣ ሞት ራሱ ቢመጣ እንኳን እኔ አድንሻለሁ። ከሞትም ታድነኛለህ? አይደለም ከሰው ከሞት አድንሻለሁ የኔ ውድ እያልኩሽ እኮ ነው። የመጀመሪያ በጣም ነው እሺ የምወድ። በጣም ወድሻለሁ፣ በጣም አፈቅርሻለሁ። የኔ ሱፍ አበባ፣ የኔ ሱፍ ፍትፍት፣ የኔ ሱፍ ወተት፣ በጣም ነው የምወድሽ። እኔም በጣም ነው የምወድ። You showed up late with rain on your sleeves. I knew that smile could ruin me. አንተም ታለቅሳለህ እንዴ? ሞጊ እና ወንድ ልጅ አያለቅስም ብለን? አዎ ወንድ ልጅ አያለቅስም። እውነትህን ነው፣ ልክ ነህ። ወንድ ልጅ አደባባይ ማልቀስ የለበት። ደበቅ ብሎ ሸፈን ብሎ ጨለማ ውስጥ ነው ማልቀስ ያለበት። በጭራሽ ምድር። ቆይ ግን ለምንድን ነው ያለቀስከው? ሞጊ አንዳንድ ጊዜ ምን ግርም እንደሚለኝ ታውቃለህ? ሞትን ይሄን ያህል ፈልጌው መሞት አለመቻሌ፣ እንደዚህ በህይወት መኖሬ በጣም ግርም ይለኝ። አይዞህ ወንድም አለ ለሉላ ልደውልልኝ? አይ ተው ተው፣ አትደውልላት። ምልክቱ እስከሚደርሰን ድረስ ትንሽ ብጠብቃት ጥሩ ጥሩ። አክሊሉ ሂድና እናግራት። ዛሬ በጣም ቆልቷታል መሰለኝ። ይገርምሻል፣ እስከ ዛሬ ድረስ በዓለም ላይ አንዲት ቆንጆ ሴት ብቻ ነበረች። ብዙ ቆንጆዎች አሉ። ግን እንድመጣ ፈልገሽ ነው አይደለም በአይንሽ ስትጠሪኝ የነበረው? ኧረ እኔ አልጠራሁም። እኔ አክሊሉ ስፈልግ እንጂ ሲፈልጉኝ አይመቸኝም። እሺ ቤት ግን በጣም ያምራል። ልጅ የለህም እንዴ? ልጅ ነው ያልሽው? ግን ምን ያስቃል? ለምን አንቺ አትወልጂልኝም? ለምን አግብታ አትወልድም? አይሽ ብልጥ ሰው ልጅ አይወልድም። በተለይ ደግሞ ድሃ ስትሆኝ፣ ድሃ በአጠቃላይ መወለድም የለበትም መውለድም የለበትም።
ደሃን ምን ማድረግ አለብሽ መሰለሽ? እየተከተልሽ መሽኛውን መቁረጥ። ሁለተኛ ልጅ የሚባል ነገር እንዳይወልድ ማለት ነው። ማን ይጦራል? አንቺን እንዲጦርሽ ሲባል የሰው ልጅ ወደ ገሃነም ማምጣት አለብሽ? በጭራሽ የለብሽም። የአንድ ልጅ ጠላቱ ማን እንደሆነ ታውቂያለሽ? እናትና አባቱ ናቸው። ለምን? አለፍላጎቱ ወደዚህ ምድር ስላመጡት። እሺ ባልሽ የለም እንዴ? አዎ። እና አብረሽኝ እንድትተኝ ስንት ብር ልክፈልሽ? እኔ አልፈልግም። የምሬን እኮ ነው። 1 ሚሊዮን፣ 2 ሚሊዮን፣ 3፣ 4፣ 5፣ 6 ስንት ልክፈልሽ? አመሰግናለሁ። እሺ በቃ ቡና አፊልኝ። አንተ ቤት ከሆነሽ ልግባ እንዴ? ኧረ አለ እንዴ ወፍራም የቤት ሰራተኛ ሞልቷል። ይኸውልህ ኪሎአቸው ከ100 እስከ 150 ከፈለክ ደግሞ 200 ኪሎ ግራም የሚመዝኑ ወፍራም የቤት ሰራተኞች አሉ። ያው ስራ አይሰሩም እንጂ። አረ ችግር የለም። ይኸውልህ ለነዚህ ግን ኮሚሽናቸው ከፍ ይላል። አዎ እንዴ ሰው እንደሆነ እኮ ኑሮ በልቶት ራሱ ጨርሷል። ይኸውልህ ቀጫጫ ሰው ከተገኘ ራሱ በቅርቡ ፓርክ ሆኖ መጎብኘቱ አይቀርም። በእውነት ነው የምልህ። አማናኝ ስልህ በል በቃ ወረቀታቸውን ይዘው ይጠብቋል። ደውልልኝ በል። እሺ ቻው። እሺ ኧረ ችግር የለም ወዳጄ። እሺ ና በል ቻው። ጉድ ውስጥ ልገባ ነው መሰለኝ። ቻው። አቤት አክሊል ና ጠጋ በል። ሰው እፈልጋለሁ። ይኸው እኔ ያለው አይደል? አንተ ከካም ደላላ ለምን እንደፈለግኩ ታውቃለህ? አላወኩም፣ ይቅርታ። እኔ ንቀኸኝ ነው ሚስትህን ትታት ሄድከው? ኧረ አይደለም አክሊሉ፣ እኔ አንተን እኮ በጣም ስለምወድ ነው። ኧረ እባክህ እውነት አክሊሉ ደስ ነው የምትለኝ። ኧረ እንደዚህ ፈገግ ስል ኧረ አክሊሉ ሰው ወጥቶ ገበያ ላይ ቢሸጥ ማለት ነው። እውነት ነው የምልህ፣ ሰው ወጥቶ ገበያ ላይ ቢሸጥ እኔ ስንት አወጣለሁ? 1 ሚሊዮን ብር። ኧረ ዶላር። ሸፋፋ ደላላ። ይልቃውን ሰው ፈልጋለሁ። ምን አይነት ሰው? ረጅም፣ አጭር፣ ወፍራም፣ ቀጭን፣ በሽተኛ፣ ህመምተኛ፣ ምን አይነት ሰው ላምጣልህ? ጥበቃ ፈልጋለሁ። እዚህ ቤት ጥበቃ? አዎ። እንዴ አክሊሉ አንተም ትፈራለህ? ምን አባክ ነው ያልከው? ይቅርታ በእውነት ግን ያው አንተ እንቅልፍ አተኛም ብዬ ነው። አዎ እውነት ነው፣ እንቅልፍ አልተኛም። እዚህ ቤት ግን ሌባ ገብቶ ነበረ። ስለዚህ ቁልፍ የሚቀይርልኝም ሰው ፈልጋለሁ። እሺ አመጣለሁ። በቃ ደግሞ ምንም አይነት ክፍያ አልከፍልህም። እሺ? አረ ልክፈልህ እንካ ብትለኝ ራሱ አልቀበልም አክሊሉ ወዳጅ። ለማንኛውም እቺን ቀብድ ያዝሽ። እሺ አክሊሉ እጄን በእናትህ አክሊሉ እጄን አንተ ቀልበ ቢስ ደላላ እጄን ቀጠቀጥከው። እንከፍ ደላላ ስግብግብ። አነከትኩት ወስጄ። ይሄ ሰውዬውን ወስጄ አነከትኩት። ይሄ እንጀራታም ነው። ወስጄ እጁን አልኩት። አዎ ልክ ነሽ አንበሳ። እኛው ስታይ ነበር እንዴ? ታዲያ ለምንድን ነው የምታዳምጪው? የሚጨርስ ይጨርስሽ።
ማታ እመጣለሁ አለ? አዎ ቅድም እንደዛ ይምጣ ታዲያ። እንዴ ሚስቴን ካልተከላከልኩላት ማን ሊከላከልላት? ይምጣ። ማን ስለሆነ ነው እሱ የሚፈራው? ይምጣ ታባቱ። እሱም ወንድ እኔም ወንድ። አረ ይምጣ። አረ አልፈራውም። አረ እዛው አይዞሽ ለራስሽ ይምጣ። ልግረፍህ? እነዚህ ተከራዮች እነማን ናቸው? ሊያቸው እንዴ? አውቃቸዋለሁ እኮ ባያቸው እኮ በደንብ ነው የማውቃቸው። እዚህ ግቢ ውስጥ ሰው አለ አይደል? እቺ ልጅ የት ነው የማውቃት? ማንን? የሆነ ቦታ በደንብ አውቃታለሁ። በደንብ እኔ የማውቀው ሰው እንዴት እዚህ ግቢ መጣ? እንዴት እዚህ እኔ ጋር ሊከራይ ቻለ? እነማን ናቸው እነዚህ ሰዎች? መሞትሽን የሚጠራጠሩ ወንድም ወይም እህት አለሽ? አይ የለኝም። የገደለሽን ፍቅረኛሽን ታስታውሻለሽ? ተናገሪ እንጂ ምን አባሽ ዘጋሽ? አልገደለኝም። መቃብርሽን ወስጄ ላሳይሽ? እሺ። ሞተሻል እኮ ምን ያደርግልሻል? አየሽው አላየሽው ማንም ስምሽን እንኳን የሚያስታውስ ሰው የለም። ፋይልሽ ተዘግቷል። እሺ። ግን እነዚህ ሰዎች እነማን ናቸው? ሊያቸውና ካወኩኝ ልንገር። ቆዳ ራስሽን በመስታወት አይተሽ ማታቂ አርፈሽ ተቀመጪ። ባይ ዘ ዌይ ያ በጣም የምትወጂውና የገደለሽ ባልሽ እስካሁን እንደታሰረ ነው። እሺ። አልገደለኝም። ቢፈታ ምንም ያደርግ ይመስልሻል? ሲፈታማ መቶ እኔን ያገኘኛል። በጣም ተስፈኛ ነሽ። አንቺ እኮ ሞተሻል። ኦፍ ኮርስ መሞትሽን ባያውቅ ፈልጎ ምናምን ሊያገኝሽ ይችል ነበር። ሞተሻል ብሎ መቃብርሽ ጋር ሄዶ ስቅስቅ ብሎ አልቅሶ አበባ አስቀምጦ ሄዷል። ሌላ አግብቷል። እንዴ ቆይ አሁን አልተፈታም አላልከኝም እንዴ? እንደዚህ አይነት መስቀለኛ ጥያቄ አትጠይቂ። እኔ ያልኩት ነገር ጠቅላላ ትክክል ነው። እነዚህ ሰዎች እነማን እንደሆኑ ዛሬ ግድ ማወቅ አለብኝ። ዛሬው ቆዩላ አንቺን ምን አለሽ? ከዚህ ቀደም ፈራው ስለነበር ተጠራጥሮኛል። በጣም ጥሩ። ስለዚህ ንቁ ነው ማለት ነው። ሰዎች እንደሚፈልጉት ያውቃሉ። ይኸውልህ መድብል፣ ልጅቷን ብቻ ከዛ ቤት እናስወጣት። ሰነዱን ይዛልን ከወጣች ነገር ሁሉ ቀላል ነው። ቆይ አንተ አክሊሉ እንዴት ነው የምታውቀው? ሞጌ እሱን ከራሷ አንደበት ትሰማለህ አልኩ አይደለም እንዴ? አዎ እየተጠራጠረ ነው። እኔንም ደጋግሞ የት ነው የማውቅሽ እያለኝ ነው። ቅድም ደግሞ የበሩን ቁልፍ ቀይሮታል። ከምርሽ ነው? አዎ ሞገስ። ቆይ ቅድም አስራውን አግተውኝ ምናምን ስትለኝ ነበር አይደለም? እንዴት ነው ቆይ እሱ ያንተን ፊት የማያስተውለው? እንዴት ነው አንተን የማያውቅ? አዎ ታስሬ ነበር፣ ግን የእሱ ተላላኪዎች ጀሌዎቹ ናቸው የኔ ያሰሩ እንጂ እሱን በአካል አይቼው አላውቅም። ክፍለ ከተማ ሲሄድ ፎቶ ተለጥፎ አየሁ። የቁልፉ መቀየር በፍጹም እንዳያሳስብ። እዚህ ቤት ስለመግባቱ ነገርም ለኔ ተው። አሁን እቅዳችንን አንድ በአንድ ዘርዝረን ተግባራዊ ማድረግ አለን። ዱላ
አንቺም ስራሽ እንዳትረሽ። ዛሬ እዚህ ታድራለህ ወይስ እንዴት ነው? አይ ወግ አላድርም። መሄድ አለብኝ። ስራችንን ስንጨርስ ግን እሄዳለሁ። እሺ። እኔ የምልህ ወጌ፣ እዚህ ውስጥ አለች ያልካት ልጅ ፎቶ ምናምን አላነሳችኋትም እንዴ? አይ አላነሳኋትም። ቆይ ለምንድን ነው ስለ ልጅቷ በጣም ማወቅ የፈለግከው? እኔ ሁልጊዜም ከተበደሉት ጎን ነኝ። የተበደለ ሰው በጣም ወዳለሁ። ለዛ ነው። ሶስት ልክ ነው። ብሩክም እንዳንተ ነው። እና ምንም ፎቶ አላነሳትም? አይ አላነሳኋትም። ብላ በሩን አልዘጋሽም እንዴ? መድብልም አለ ብዬ አልዘጋሁም። ልቆልፈው እንዴ? ኧረ እንዴ ተይ እንጂ። እና እስከዛሬ በር ቆልፋችሁ ነበር የምትቀመጡት?